ቀራረብም ትንሽ ጎረምሶችም ነበሩና አንዳንዶቹ ስለሚቀራረብም ሊሆን ይችላልና ለምን እንደሆነ አልገባኝም። ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ቅርበትና ወዳጅነት የጀመራችሁት የዩኒቨርሲቲው የገና እረፍት ነው። በወቅቱ በዩኒቨርሲቲው ቀርታችሁ ስለነበር የካርታውን ቁማር አጧጡፋችሁ ሌላውን ቆማሪ ሙልጩን ታስቀሩት እንደነበር በመጽሐፉ ላይ አውስተዋል። እስቲ ስለ ሁኔታው ያጫውቱ። ጎበዝ እሳት የላሳችሁ ካርታ ተጫዋቾች ነበራችሁ። እሳት የላስን ተጫዋቾች አይደለም፣ እሳት የላስን አጭበርባሪዎች ነው የነበረው። ምክንያቱም እየተማከርን ነው። ፌር የሆነ በፍትሃዊ በሆነ መንገድ አይደለም። በትክክለኛው ጨዋታ ነበር የምታሸንፉት? አይደለም፣ እየተመሳጠርን ነው የምናሸንፈው። ቁማር ነው እዛ ጨዋታው የነበረው። አንድ ካርታ አንድ ሰው ይወስዳል። አንተ እዚህ ትጥልና እዚህ ሁለት ቦታ ይጣላል። ካርታው ያረፈችበት ቦታ ገንዘብ ይወሰዳል እና ያ ነበር ቁማሩ። ስለዚህ እኔ የምወስደውን ካርታ ስለሚያውቅ ካርታውን አደራጅቶ ካርታ እዚህ ትገባለች ብሎ ከሌሎቹ ገንዘብ ይበላል እሱ። እኔ ተራ ሲደርስ ደግሞ እሱ የሚወስደውን ካርታ ስለማቅ ያችን አዘጋጅና ከሌሎቹ ካርታ ትገባለች ስላቸው ይወጣል ይላሉ። እነሱ አያውቁም የምንሰራው። እንዲህ እያደረግን ተራ በተራ ገንዘባቸውን በሙሉ ይጨርሳል። ይህ እኮ ትልቅ ስትራቴጂ ነው። ፖለቲካው ላይ ምን አላመጣችሁትም? እሱ አምጥቶታል። እኔ ነኝ ያላመጣው። ለምን? እና ያኔ ካርታው ላይ አንድ ነበራችሁ። ለምን ፖለቲካው ላይ ስትመጡ ይህን ስትራቴጂ አብራችሁ? የዚህ አይነቱ ነገር መጀመሪያ አብዮቱ በመጣበት ሰዓት ላይ የተለያየ መንገድ ነው የሄዳችሁበት መንገድ። እሱ የትግራይ ብሔረተኝነት ነው፣ እኔ የኢሃፓ ነው። ስለዚህ በተለያየ መንገድ ነው የተጓዝነው። ነገር ግን ይሄ ኮንትሮልድ የሆነ ቁማር መጫወትን ግን ነፃነትን ማቅ ነፃ አውጪ ላይ ያስቀምጨዋለሁ። እኔ ሪስክ ያለው ቁማር እጫወታለሁ። መለስ ግን በምንም አይነት ሪስክ ያለው ቁማር አይጫወትም። ቁጭ ብሎ እኔ ካርታ እስከምወስድ ይጠብቃል እንጂ በሰዎች ተራ ቁማር አይቆምርም ነበር። እንደሚያሸንፍ እርግጠኛ ሲሆን ብቻ ነው ገንዘቡን በስፋት የሚመድበው። አንድ መጽሐፍ ለሁለት ሰንጥቃችሁ የተካፈላቸው ይህንን አውስተዋል። ያኔውን ተማሪውን ጎረምሳውን መለስ ዜናዊን በእርግጥ ያኔ ለገሰ ነበረ መጠሪያቸው። እንዴት ይገልጹታል? ወጣቱ መለስ እንዴት አይነት ሰው ነበር? እንዴት አይነት ወጣት ነበር? ያው እንደ ማንኛውም ወጣት ነው። በኋላ የምናያቸው የፖለቲካ ልዩነቶች የሉም። አገር አቀፍ ደረጃ ስለተገፋ ህዝብ ነው የምናነሳው፣ ስለ ጭቆና ነው የምናወራው። ከዛ ሳለፈ የምናነበው መጽሐፍ ነው የምንቀያየረው። ብዙ ጊዜ መጽሐፍ ነው የማገኘው። የነበብኩትን አምጣ ይላል እሰጠዋለሁ። ግን ይሄ ጎድፋዘር የሚባል የማፊያ መጽሐፍ ነው ማሪዮ ፑዞ የሚባል ጸሐፊ የጻፈው። እሱን ቶሎ መጨረስ አልቻልኩም እና ሲጭቀጭቀኝ 4 ኪሎ እና 5 ኪሎ መሀል ነው ያገኘሁት። ያለው ጭቅጭቀኝ ብዬ ለሁለት ሰንጥቄ የሰጠሁት። የቀረውንም ሰጥቼዋለሁ። በዛው ነው መጽሐፉ የቀረው። አብዮቱም በዛው ነው የመጣው። ከብዙ ጊዜ በኋላ ግን ይህም እንግሊዝ ሀገር ከኢህአዴግ ተለይቼ እንግሊዝ ከገባው በኋላ ይህን መጽሐፍ አስመልክቶ ሌላ መጽሐፍ አንድ ሌላ ጣሊያናዊ መጽሐፍ የጻፈውን ልኬለት ነበር። በበረከት በኩል ደብዳቤ ልኬለታለሁ። ያንን መጽሐፍ በሚመለከት በላኩት ደብዳቤ ላይ ያ የማፊያ መጽሐፍ በግልና በህዝባዊ ህይወት ውስጥ የተወውን ቅርስ ለማሰብ አቅቶኛል የሚል ነገር ጨምሬበታለሁ። የማፊያ መጽሐፍ ነውና ማፊያ አድርጎህ እንዳይሆን የሚል መልእክት ያለው ደብዳቤ ልኬለት ነው። አቶ አንዳርጋቸው እስቲ አንድ ጥያቄ ላንሳብሮ። አስቀድሜ ግን ከመጽሐፉ ላይ 4 መስመሮችን ላንበብ። ታናሽ ወንድሜ በደርግ ተገድሏል። የነበርንበትን ዘመንና የሁላችንንም የጨካኝነት የባህል መሰረትና ለጨካኝነት የተመቻቸ ፖለቲካ አመለካከት ስለማቀው ማንንም የደርግን አባል የመወንጀል የሞራል የበላይነቱ እንደሌለኝ ያውቃለሁ። እኔ ነበርኩ ወንድምህን የገደልኩት የሚል ሰው ቢመጣም እኔም አንተም ባገኘ እገድልህ ነበረ ብዬ ሐቁን ነግሬ ፈቃደኛ ከሆነ አብሬው ሻይ ጠጥቼ ተጨባብጬ ለመለያየት የምችልበት የግንዛቤ ደረጃ ላይ ደርሻለሁ በማለት አስፍረዋል። በእርግጥም በትክክልም እኔ አንዳርጋቸው ጽጌ ማለት ይህን የጻፍኩትን ነኝ ብለው ያምናሉ? በጣም ቀላል ነገር ነው። ምክንያቱም እናውቀዋለን የህብረተሰባችን የጭካኔ መሰረት በሌላ ማስቀመጥ ገልጸውታል። በ60ዎቹ ላይ በተለይ በሰው ላይ ብቻ የሚፈጸም አይደለም ያለው። አህያ እንዴት እንደሚነረት እናያለን ያለው። የመንደሩ ውሻና ድመት ላይ ብናሳየውን ጭካኔ በሰው ላይ በየቤቱ ትልልቆች በትንንሾች
ቤት ውስጥ ሁሉ የሚደረግ ነው። በትምህርት ቤት አስተማሪ በተማሪ ላይ ያሳየ ነበር። መሰረቱ በጣም ከፍተኛ ጭካኔ የሞላበት ማህበረሰብ ወደ ፖለቲካው ሲገባ ይህንን የጭካኔ መሰረት እንደያዘን በዚህ ላይ ሪፍሌክት ሳናደርግ ሳናሰላስል እንዲህ አይነቱ አመለካከትና ባህል ለፖለቲካ ትግላችን ምን ችግር ያመጣል ብለን ሳናስብ ዝም ብለን ለዚህ ነው ነፃነትን የማያውቅ ነፃ አውጪ የሚለው ነገር የመጣው። እንዲህ አይነቱን ነገር ያልመረመረ ምሁር ነፃ ህዝብ ለማውጣት መሄዱ ነው ችግር ያመጣው ከሚል ጋር የተያያዘ ነው። ስለዚህ እኔ አውቀዋለሁ፣ በቤታችንም በሌላው ወገንም የነበረውን አውቃለሁ። ወንድማቸውን የሚወጣበትን የሚገባበትን ሰዓት እዚህ መጽሐፍ ውስጥ አስቀምጫለሁ። አክስቴ ልጅ የሚወጣበትና የሚገባበትን ሰዓት አጥንታ የሚገደልበትን ሁኔታ የምታመቻች እህት የፈጠረ ፖለቲካ ነው። አዎ፣ በነ ዮሴፍ አዳነ በነ ንግስት አዳነ ቤተሰብም የምናውቀው ታሪክ ነው። ንግስት አዳነ ሜሶን ሆና ዮሴፍ አዳነ እና አብርሃም አዳነ ኢህአፓው ነው ፍየል ወጠጤ የሚል መግለጫ እየሰጠ ሲገላቸው ከደርግ ጎን የሚሰራው የሜሶን አባል ነው የነበረችው። ስለዚህ ዝም ብለህ ተነስተህ ደርግ ጨካኝ ነው የሚል ክስ ብቻ ህሊናዬ ሊዋጥለት የሚችል ነገር አይደለም። እኔም ላደርገው የሚችል ነገር ነው። ወንድሞችም በዛ አይነት እንቅስቃሴው ተሳትፈዋል። ምን እንዳደረጉ በዝርዝር አላውቅም፣ አልነገሩኝም። ግን መሳሪያ ተሸክመው በጨለማ ቤት ሲገቡ አይቻቸዋለሁ። ስለዚህ ምን ሰርተው መጡ ሌላ ጉዳይ ነው። ይሄ ሀቁ ነው። ይህንን ማድበስበስ ተገቢ ነው የሚል ግን አሁንም በህይወቱም እንደዚህ አይነት ሰው ነው። ምንም አሁን በፖለቲካ ጉዳይ ለተነሳ ማንኛውም ችግር እኔ አሁን ያሰረኝን ሰው አምጥተህ ያለው ወደኋላ በማሰር ማድረግ ብዙ ቀን በሰንሰለት በምን አቆይተውኛል ያለው ግን ሰውዬ ነው የምትለኝ ለአንድ ሰከንድ እችን የምታክል ቂም ሁዴ ብዙዎች ግን አንዳንዶች አስተያየታቸውን የሰጡት ያን ንግግር በቪዲዮም ከተመለከቱ በኋላ መቼስ የወጣትነት ዕድሜ በተማሪነት አብራችሁም አሳልፋችኋል። ከአቶ መለስ ጋር አንድ መጽሐፍ ለሁለት ቀዳችሁ ተካፍላችኋል። ግን መጨረሻ በአንድ አዳራሽ ውስጥ ከህልፈታቸው በኋላ ያደረጉት ንግግር ከአቶ አንዳርጋቸው አይጠበቅም የሚሉ ብዙዎች ነበሩ። ይሄ ልታነሳ የፈለግከው ከተቀበረበት አጥንቱን አውጥቶ መጣል ህዝብ የሚያደርግበት ሁኔታ ይመጣል ያልኩት ያለው ይህንን ደግሞ ደጋግሞ ደህንነት የሚጠይቀኝ ይህንን ሆኖ የነበረው ይህንን ያልኩበትን ምክንያት በግልጽ አስቀምጫለሁ በዛ ስብሰባ ላይ። እኔ ምክንያቱን አይደለም የፈለግኩት እንዲህ አይነቱ አንዳርጋቸው ወንድምህን የገደልኩት ነኝ ሲል እኔማ እኮ በወቅቱ ባገኘ ገድልህ ነበረ ብዬ ተጨባብጬ እንዲያውም ና ሻይ ቡና እንጠጣ የሚል ልብ ያለው አንዳርጋቸው በእርግጥም ደግሞ በህይወቱ ላይ ብዙዎች ሰዎች የሚመሰክሩት እንደዚህ አይነት ሰው እንደሆኑ ነው። ግን በዛ ሰዓት ላይ ከኢትዮጵያ ባህል የሆነ አስተዳደግ ፈሪሃ እግዚአብሔር ካደግንበት ማህበረሰብ በተለይ በእኔና በእርሶ ዕድሜ እርሱም ከወጡበት ቤተሰብ ህያው የሆነ ፕሮብለም የነበረበት ሰዓት ላይ ነው የምናገረው። በየአረቡ ሀገር የምዞርበት ጊዜ ነው የነበረው። በጣም በርካታ ኢትዮጵያን ሴቶች እጅግ አሰቃቂ በሆነ ሁኔታ ውስጥ የማይበት ሰዓት ላይ ነው የነበረው። ያንን ነገር በዝርዝር አስቀምጬዋለሁኝ ያለው እንዴት አንድ ሰው ከሴት ልጅ ከእናት ተወልዶ ከሴት ተወልዶ ሚስት ያለው እህቶች ያሉት ሴት ልጆች ያሉት በዚህ ደረጃ የሀገራችን ልጆች እንደዚህ ሲዋረዱ በየቀኑ አንድ አቨሬጅ አንድ ሰው ነው ራሱን አንድ ልጅ ናት የምትገለል። በፈላዋ ሲቀቀዱ በፈላ ዘይት ሲጠበሱ ከፎቅ ላይ ሲወርዱ መርዝ ይጠጡ ሲሞቱ የምንበላውን እንበላለን ብሎ ሰብስቦ ወደ አገሩ ይመልሳቸው ነበረ። እንዲህ አይነት ነገር ሲፈጸም ዝም ብሎ የተመለከተ ሰው ነው። እኔ ይህን ካልኩኝ ከ6 ወር በኋላ ነው የሳውዲ አረቢያ ኢትዮጵያን ሴት ማባረርና ማፈናቀል መግደልና መድፈር የጀመሩት ያለው። የዚህ አይነት አስከፊ ሁኔታ ሴቶችን የተመለከተ በዚህ ስራው ነው ያልኩት። በፖለቲካው አይደለም ነበር። እኔ በፖለቲካ ተነሳ ምንም ችግር ያለብኝም ያለው ግን ይሄ ከፍተኛ ሰብአዊ ወንጀል አድርጌ ያየሁት ነገር በመሆኑ የተነሳ አንድ ቀን በዚህ ወንጀል ከተቀበረበት አውጥቶ ኢትዮጵያ ህዝብ አጥንቱን ሜዳ ላይ ሊበትን የሚችልበት ሁኔታ ይፈጠራል ያልኩት። የህዝብን ገፍቶ ሊያመጣ ሊወስዶ የሚችልበትን ርቀት ነው የገለጽኩት ያለው። ዛሬ መለስ አጥንት ወጥቶ ይጣል ምናምን የሚል የማንም እንትን የለኝም በዚህ አይነት መንገድ የሚሄድ ነገር። ግን ያንን አይነት አስከፊና አስቸጋሪ ሁኔታ በነበረበት ሰዓት ላይ በዛ አይነት መንገድ ነው የገለጽኩት ያለው። ቋንቋ አይከብድም።
የምልሃለው አክቲቭ የሆኑ ነገሮች በነበሩበት ሰዓት ላይ ስላለፈ ነገር ነው ቅድም ያወራ ነው። ቅድም ባወራንበት የምናወራው ነገር ገና ኢህአፓና ደርግ እየተዋጉ በነበረበት ሰዓት ላይ ወንድሞቻችን ስለገደሉት ሰዎች ብታወራ ያንን አይነት ቃላት አልጠቀም ይሆናል ያለው ነገሮች በህይወት ባሉበት ሰዓት ላይ ሜቢ የማክረር ቴንደንሲ ይኖራል ያለው ግን ሞር ባደግክ ቁጥር እና ዴቨሎፕ ባደረግክ ቁጥር እሱንም ልትቀንሰው ትችላለህ።